ከ13 በላይ በሚሆኑ የአማርኛ ፊልሞች ላይ የተወነችውና በኢቢኤስ ወላጅነት ፕሮግራም የብዙዎችን ልብ የገዛችው ተዋናይት ማክዳ አፈወርቅ ማን እንደሆነች ያውቃሉ? ዛሬ ስለ ድንቅ ስራዎቿና ስኬቶቿ የማታውቁትን መረጃ ይዘንላችሁ ቀርበን። ሰላም ጤና ይስጥልን። በኢትዮጵያ የፊልም ኢንዱስትሪ ውስጥ በድንቅ የትወና ብቃቷና በሁለገብ የጥበብ ተሳትፏ የምትታወቀውን ተወዳጅ አርቲስት ማክዳ አፈወርቅን የህይወት ታሪክ ይዘንላችሁ ቀርበናል። ማክዳ ከተዋናይነት ባለፈ በዳይሬክተርነት፣ በደራሲነትና በቴሌቪዥን አቅራቢነት ስኬታማ ጉዞን ያደረገች ብርቱ ባለሙያ ናት። የማክዳ የጥበብ ጉዞ በፊልም ተዋናይነት ጎልቶ የወጣ ነው። እስካሁን ድረስ ከ13 በላይ በሚሆኑ ስኬታማ የአማርኛ ፊልሞች ላይ በተለያዩ ገጸ ባህሪያት ተሳትፋለች። በተለይ ማራ እና ስስት በተባሉ ፊልሞች ላይ ያሳየችው ድንቅ የትወና ብቃት በአድናቂዎቿ ዘንድ ከፍተኛ አድናቆትን አትርፎላታል። ከእነዚህም በተጨማሪ ጥቁርና ነጭ፣ ማክቤል፣ እፉዬ ገላ የተባሉ ፊልሞች በማክዳ የጥበብ ታሪክ ውስጥ በጉልህ የሚጠቀሱ ስራዎቿ ናቸው። ማክዳ በቅርቡ ዲያስፖራው በተሰኘ አዲስና ተወዳጅ ፊልም ላይ ብቅ ስትል ፊልሙ በአሁኑ ሰዓት በሁሉም ሲኔማ ቤቶች ለእይታ ቀርቦ በብዙዎች ዘንድ ተወዳጅነትን እያተረፈ ይገኛል። ማክዳን በፊልም ስክሪን ላይ ብቻ ሳይሆን በቴሌቪዥን መስኮትም እናውቃታለን። በኢቢኤስ ቲቪ ላይ ወላጅነት የተባለውን ማህበራዊ ፕሮግራም በዋና አቅራቢነት በመብራት የብዙዎችን ሕይወት የሚዳስሱ ጉዳዮችን ስታቀርብ ቆይታለች። አርቲስቷ በፊልም ድርሰትና በዳይሬክተርነትም በዘርፉ አሻራውን እያሳረፈች ትገኛለች። ስለዚህ ድንቅ ባለሙያ ያላችሁን አስተያየት በኮሜንት አጋሩ። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ ማድረግ እንዳይረሱ።